ዓለም ቶማስን ተጠራጣሪ ብሎ ስም አወጣለት። ታሪኩን በአንድ ቃል ብቻ አጠቃለለው። ነገር ግን በኦርቶዶክሳዊት ቤተክርስቲያን ጥልቅ ምስጢር ውስጥ የቶማስ ታሪክ የጥርጣሬ ታሪክ አይደለም፣ የፍለጋ የፍቅርና የታላቅ መለኮታዊ ጥበብ ታሪክ እንጂ። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ስለ ቶማስ ሲናገር እንዲህ ይላል። የቶማስን ጥያቄ ያየ ሰው የክርስቶስን ቸርነት ያያል። መምህሩ ደቀ መዝሙሩን በጥርጣሬ ጨለማ ውስጥ ሊተወው አልወደደም። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንትና በአጽናፈ ዓለም የኦርቶዶክስ አባቶች ሚዛን የቶማስን እውነተኛ ማንነት እንመረምራለን። ከቀራንዮ ጽናት እስከ ህንድ ምድር ሰማዕትነት፣ ከጌታ ትንሣኤ ቁስል እስከ እመቤታችን ዕርገት ድረስ ይህንን ታላቅ ሐዋርያ አዲስ በሆነና ልብ በሚነካ አስተምህሮ መስመር እናየዋለን። ወደ ኋላ እንመለስ። የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር በሞተ ጊዜ ጌታችን ወደ አይሁዳ ሊመለስ ሲል ሌሎቹ ሐዋርያት ፈሩ። አይሁድ ሊወግሩ ይፈልጋሉ አሉት። ያኔ ቶማስ ተነሳና እኛ ደግሞ ከእርሱ ጋር ለመሞት እንሂድ አለ። የእስክንድርያው ሊቅ ቅዱስ ቄርሎስ ይህንን ክፍል ሲተረጉም ምን ይላል መሰላችሁ? ቶማስ ፈሪ አልነበረም። ይልቁኑ ለክርስቶስ ያለው ፍቅር ከሞት ይልቅ የበረታ ነበር። መሞት ቢኖር እንኳ ከጌታው ጋር መሞትን መረጠ። ታዲያ ወንጌላዊ ዮሐንስ ይህንን ቆራጥ ሐዋርያ ለምን ዲዲሞስ ወይም መንታ አለው? የኢትዮጵያ ኦርቶዶክስ አባቶች በትርጓሜያቸው መጻሕፍቶቻቸው ላይ እንደሚያስተምሩን ይህ ስም የመንፈሳዊ ተጋድሎ መገለጫ ነው። ቶማስ በልቡ ውስጥ ሁለት ነገሮች ይፋለሙ ነበር። በአንድ በኩል ለክርስቶስ ያለው ፍጹም ፍቅር፣ በሌላ በኩል ደግሞ እውነትን በተጨባጭ የማረጋገጥ ፍላጎት። በጸሎተ ሐሙስ ምሽት ጌታችን የምሄድበትን ታውቃላችሁ ባለ ጊዜ ቶማስ በግልጽነት ጌታ ሆይ ወዴት እንደምንሄድ አናውቅም፣ እንዴትስ መንገዱን ማወቅ እንችላለን ብሎ ጠየቀ። ታላቁ አባት ቅዱስ ጎርጎርዮስ ዘንዜናዙ ስለዚሁ የቶማስ ግልጽነት ሲናገር እንዲህ ይላል። ቶማስ የማያውቀውን እንደሚያውቅ አድርጎ የሚኮፈስ አስመሳይ አልነበረም። እርሱ እውነተኛውን መንገድ የሚከተል ካላወቀ ዝም ማለት የማይችል እውነተኛ ፈላጊ ነበር። ይህ የቶማስ ፈላጊ ልብ ነው ወደ ታላቁ ምስጢር የመራው። ነገር ግን በቀራንዮ ላይ ያየው ትዕይንት የቶማስን ልብ አደቀቀው። ያመነው አብሬው ሞታለሁ ያለው መምህሩ በመስቀል ላይ ተሰቅሎ ሞተ። ቶማስ ክፉኛ አዘነ። ከሐዘኑ ብዛት የተነሳ ጌታ በተነሳበት በመጀመሪያው እሑድ ከሐዋርያት ማህበር ተለይቶ ብቻውን ሆነ። እዚህ ጋር ነው እንግዲህ አባቶች ታላቅ መንፈሳዊ ትምህርት የሚሰጡን። ከመንፈሳዊ አንድነት ከቤተ ክርስቲያን ህብረት መለየት ልብን ለጥርጣሬ ያጋልጣል። ቶማስ ወደ ማህበሩ ሲመለስ ሐዋርያት ጌታን አየኑ አሉት። እርሱ ግን ማመን አልቻለም። ልቡ በድጋሚ እንዳይሰበር ፈራ። የችንካሩን ምልክት በእጆቹ ካላየው ፈጽሜ አላምንም አለ። ቅዱስ ዮሐንስ አፈወርቅ በዮሐንስ ወንጌል ትርጓሜው ላይ የቶማስን ሁኔታ እንዲህ ይገልጸዋል። ቶማስ ሌሎቹን ሐዋርያት አልዋሹም ብሎ አላሰበም። ነገር ግን ትንሣኤው እጅግ ድንቅና ከሰው አእምሮ በላይ ስለነበር ተደስተው በሕልም ያዩት እንዳይሆንም ፈራ። እርሱ ማረጋገጥ የፈለገው የትንሣኤውን እውነተኝነት ብቻ ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም በስንክሳር ላይ ይህንን ሐሳብ ያጸኑታል። የቶማስ አለማመን የክፋት ክህደት አይደለም፣ ይልቁኑ ለዓለም ሁሉ የሚሆን ጽኑ ምስክርነትን ለማምጣት በመለኮታዊ ጥበብ የተፈቀደ ምስጢር ነው። ቶማስ ካላየው አላምንም ማለቱ ለሁላችንም የትንሣኤው ጽኑ መሠረት ሆነልን። ከ8 ቀናት በኋላ ሐዋርያት እንደገና በቤት ውስጥ ተሰበሰቡ። በዚህ ጊዜ ቶማስ በመካከላቸው ነበር። በሮች ሁሉ ተቆልፈዋል። ድንገት ሞትና የትንሣኤ ጌታ በሩ ሳይከፈት ገባና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ጌታችን ሌሎቹን ሐዋርያት ትቶ ወዲያውኑ ወደ ቶማስ ዞረ። ፍቅሩና ርኅራኄው ድንቅ ነው። ቶማስን ሊኮንነው ወይም ሊያሳፍረው አልመጣም። ወደ ቶማስ ቀረብ ብሎ ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎድኔ ያግባው፣ አማኝ እንጂ አላመንክ አትሁን አለው። እስኪ ያንን ታላቅ ትዕይንት በምስል እዩት። ቶማስ እየተንቀጠቀጠ እጁን ዘረጋ። የፈጣሪውን የኢየሱስ ክርስቶስን የጎን ቁስል ዳሰሰው። ሶርያዊው ሊቅ ቅዱስ ኤፍሬም ይህንን ቅጽበት በቅኔው እንዲህ ገልጸዋል። ኦ ያንን የዳሰሰ እጅ እንዴት ድንቅ ነው! መለኮታዊ እሳት በክርስቶስ ጎን ውስጥ ነበር። ቶማስ ግን ያንን እሳት ዳሰሰ፣ እጁ ግን አልተቃጠለችም። ይልቁኑ የልቡ ጥርጣሬ ብቻ በእሳቱ ቀለጠ። ቶማስ የጌታን ሥጋ ዳሰሰ፣ ነገር ግን ያየውና የተሰማው ግን በመለኮቱ ነበር። ወዲያውኑ በምድር ላይ ተደፍቶ በታላቅ ድምፅ ጮኸ እንዲህ ሲል፣ ጌታዬና አምላኬ! ይህ ምስክርነት በኦርቶዶክስ ስነ መለኮት ውስጥ የታላቁ ምስጢረ ተዋሕዶ ጫፍ ነው። ቶማስ የዳሰሰው ሥጋውን ሲሆን ያወጀው ግን አምላክነቱን ነው። እርሱ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን በአንድነት መሰከረ። ጌታችንም መልሶ ቶማስ ሆይ ስላየኸው አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ይቺ ቃል ዛሬ በዓይነ ሥጋ ሳናየው በቃሉና በቅዱስ ቁርባን አምነን ለምንከተለው ለእኛ የተሰጠች ታላቅ የብፅዕና በረከት ናት። የቶማስ መዘግየት እና የማረጋገጥ ምስጢር በዚህ አያበቃም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት መሠረት ቶማስ ለእኛ ሌላ ታላቅ የበረከት ምክንያት ሆኗል። በነሐሴ 16 ቀን እመቤታችን በክብር ተነስታ ወደ ሰማይ ስታርግ ሐዋርያው ቶማስ ከስብከተ ሀገሩ ከህንድ በደመና ተጭኖ እየመጣ ነበር። በአየር ላይ ሳለች አግኝቷት በደመናው ላይ ሆኖ ሰገደላት። በትህትናና በለቅሶ ሆኖ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ የአንቺን ዕርገት ሳላይ ልቀር ብሎ አዘነ። እመቤታችንም አጽናናችሁና ትንሣኤዋንና ዕርገቷን ለሌሎቹ ሐዋርያት እንዲነግራቸው እንደ ታላቅ ምስክርነት ምልክት የሚሆንባትን የመግነዝ ጨርቋን ሰጠችው። ቶማስ ወደ ሐዋርያት መጥቶ ምንም እንዳላየ መስሎ የእመቤታችን ሥጋ የት አለ አላቸው። እነርሱም ቀበርናት እኮ አሉት። እርሱ ግን አልተቀበረችም፣ ተነስታ አድርጋለች አላቸው። ሐዋርያትም ለማረጋገጥ መቃብሯን ሲከፍቱ አላገኟትም። ከዚያም ቶማስ ሰበኑን የመግነዝ ጨርቁን አሳያቸው። ሐዋርያትም ቶማስ ያየውን የእመቤታችን የዕርገት ክብር ለማየት በመመኘት የ2 ሳምንት ጾም ጾሙ። በ16ኛው ቀንም እመቤታችን በክብር አይተዋታል። ይህ ጾም ዛሬ በየዓመቱ ከመላው የኦርቶዶክስ ሕዝብ ጋር የምንጾመው ታላቁ ጾመ ፍልሰታ ነው። የቶማስ መለኮታዊ መዘግየት ዛሬ ለእኛ ለበረከት ምንጭ ሆኖናል። የቶማስ ምስክርነት ጉዞ ያበቃው በሩቅ አገር ምስራቅ በህንድ ምድር ነበር። ሐዋርያት ዓለምን ለመስበክ ዕጣ ሲጣጣሉ
ለቶማስ የደረሰው ህንድ ነበር። ቶማስ ወደ ህንድ የሄደው በንጉሥ ጉንዳፉር ዘንድ ቤተ መንግሥት የሚሠራ ባለሙያ መስሎ ነበር። ንጉሡ ታላቅ ሕንፃ እንዲሠራለት ብዙ ወርቅና ብር ሰጠው። ነገር ግን ቅዱስ ቶማስ ያንን የሰጠውን ወርቅና ብር ሁሉ ለህንድ ምስኪኖች፣ ለድሆችና ለበሽታ አጋዥ ላጡ ወገኖች መጸወተው። ንጉሡ ከተወሰነ ጊዜ በኋላ መጥቶ የሠራኸው ሕንፃ የት አለ ብሎ በጠየቀው ጊዜ ቶማስ በመንፈሳዊ ድፍረት እንዲህ አለው፣ በሰማይ ታላቅና የማያልፍ ሕንፃ ሰርቼልሃለሁ። ንጉሡ በመቆጣት ቶማስን በወህኒ ቤት አሳሰረው። ነገር ግን በዚያኑ ምሽት የንጉሥ ወንድም በድንገት አርፎ ነፍሱ ወደ ሰማይ ስትሄድ ቶማስ በምጽዋት የሠራለትን ያንን እጅግ የሚያምር የሰማይ ክብር አየች። መላእክትም ይህ ቶማስ ለወንድምህ የሠራው ቤት ነው አሉት። የንጉሡ ወንድም በታምር ከሞት ተነስቶ ያየውን ምስጢር ለንጉሡ ነገረው። ንጉሡ ጉንዳፎርም ከእግሩ ስር ወድቆ ይቅርታን ጠየቀ። መላው የህንድ ሕዝብም በክርስቶስ አመነ። ቅዱስ ቶማስ በህንድ ምድር ወንጌልን በሰፊው ከሰበከና ካስፋፋ በኋላ በጣዖት አምላኪዎችና በክፉ መኳንንት አማካኝነት በጦር ተወግቶ ግንቦት 26 ቀን በሰማዕትነት አረፈ። ቤተ ክርስቲያናችንም በየዓመቱ ግንቦት 26 ቀን ዕረፍቱን በታላቅ ክብር ታስበዋለች። የተወደዳችሁ የቻናላችን ቤተሰቦች የሐዋርያው ቅዱስ ቶማስ ታሪክ መዝጊያ የሌለው የሕይወት መጽሐፍ ነው። ሁላችንም በውስጣችን መንታ ልብ አለን። በአንድ በኩል ማመን እንፈልጋለን፣ በሌላ በኩል ግን የሕይወት ፈተናዎችና ጥያቄዎች ያናውጡናል። የኦርቶዶክስ ቅዱሳን አባቶች የሚያስተምሩን ግን ይህን ነው። ጥያቄዎቻችሁን ይዛችሁ ወደ ጌታ ቅረቡ። ወደ ጌታ ቅረቡ። እሱ በሮች በተዘጉበት የልባችሁ ክፍል ውስጥ ገብቶ ሰላሙን ይሰጣችኋል። ከመንፈሳዊ አንድነትና ከቤተ ክርስቲያን አትራቁ። በምድር ላይ ለድሆች የምታደርጉት ምጽዋት በሰማይ የማይፈርስ ሕንፃ እንደሚሆንላችሁ እመኑ። እኛም ዛሬ በዓይነ ሥጋ ሳናየው ነገር ግን በልባችን አምነን የምንከተለው ክርስቲያኖች በክርስቶስ ቃል የተባረክን ብፁዓን ነን። ልክ እንደ ቶማስ በሕይወታችን ሁሉ መሪና አምላክ አድርገን ጌታዬና አምላኬ እያልን እንኖር። ይህ ጥልቅ ታሪክና ትምህርት መንፈሳዊ ጥንካሬ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች ክርስቲያኖች እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግ ቤተሰብ ይሆኑ። የቅዱስ ቶማስ አምላክ እምነታችንን ያጽናልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።